በምድር ላይ ትልቅ አንድ ነገር አለ። የድንግል ማርያም ልጅ መሆን ነው። የእሷ ልጅ መሆን በጣም ትልቅ ነገር ልጅ መሆን ማለት እስኪ አንድ ጊዜ ልጅ ስለመሆን አስቡ። ትንሽ ልጅ መሆን ማለት ሕፃን መሆን እኮ ነው። እንደ ሕፃኑኑና እመቤታችን እማማ ብላችሁ እናት አድርጋችሁ ስትስሉ ነው። ገብቷችኋል? እሱ ነው ደስታ የሚሰጥ። ግን ይሄም የራሴ ስዕል ሊሆን ይችላል። አሁን እኔ ትንሽ ልጅ ሁኜ እመቤታችን እጄን ይዛኝ ስትጎትተኝ ደስ ይለኛል ሳስበው ማለት ነው። እንደዛ በሆን እናት የሆነ ጎረቤት ስትል ልጇን እንደዚህ ድንኩል እያረገችው ይዛው ስትሄድ ታውቃላችሁ። እንደዚያ ቢሆን ደስ ይለኛል። ደግሞ ይሆንልናል እኮ ካመንን ምን ነውራል። ድንግል ማርያም እመቤታችን የሁላችን እናታችን ናት እና በእሷ የሚኖሩ ሰዎች ሁሉ ደግሞ ምንድን ነው የሚኖሩት? በደስታ ይኖራሉ። እንዲያውም ድንግል ማርያም የደስታ እናት ናት። እውነቴን ነው የምነግራችሁ። እመቤታችን የደስታ እናታችን። በቅን ሕሊና ሆናችሁ ስሙ። እውነቴን ነው።